መናፍቃን ሲጸልዩ ምን ብለው ነው የሚጸልዩት? አይናቸውን ጨፍነው እንደገና ደግሞ ተጎንብሰው፣ ጌታ ደግሞ አይኑን ገልጦ ወደ ሰማይ አቅንቶ፣ እነሱ ደግሞ ጨፍነው ወደ ምድር ተጎንብሰው። ሰሎሞን ምን አለ? አይኑን የሚጨፍን ተንኮለኛ። ተንኮል ነው። ተንኮል ስለሆነ አይኑን ጨፍኖ ምጃይ። እንዲህ ብሎ እኮ መጸለይ ሰማያዊ ነኝ ማለት፣ በሰማይ አባት አለኝ፣ የምድሩ ሁሉ ቢያልቅብኝ በሰማይ አባት አለኝ ማለት ተስፋ የማድረግም ምልክት ነው፣ የተስፋ ምልክት ነው። እንደገና የአይን ገድሏ አንቃይደው ነው፣ የእግር ገድሉ ቀዊም ነው፣ የእጅ ገድሉ ሰፊህ ነው ማለት እጅ የሚጋደለው ዘርግቶ በመጸለይ ነው። ለምሳሌ አሁን ምን ማድረግ ይችላል? ማንኛውም ሰው በ24 ሰዓት ውስጥ ጸሎት ሲያደርግ እጁን ዘርግቶ መጸለይ ያለበት። ለምሳሌ በመጽሐፍ የምንጸልይ ከሆነ ሳል እንችላለን። በመጽሐፍ የምንጸልይ ከሆነ በቃል የምንጸልየውን ክፍል ምን ማድረግ አለብን? እጃችን ዘርግተን መጸለይ ያለብን። ለምን? እጅ እንዲጋደል ማለት። እጅህ ብታሰናክልህ ቆርጠ ጣላት ማለት። እጅህ ረፍት ብትፈልግ ምን ማለት ነው? በሰፊ ቅጣት ማለት። አልሰጥም ካለች በመጽዋት ቅጣ ማለት። አይን ብታሰናክልህ አውጥተህ ጣላት ምን ማለት ነው? ልተኛ ብትልህ በአንቃይደወ ቅጣት ማለት። አንቃይደው በእንባ ቅጣት ማለት ይሄ ነው። ፈቃዷን ከልክላት ተብሎ የሚተረጎመው የእጅ ፈቃዱ ስርቆት፣ ሌላም የአይን ፈቃዱ ማየት፣ ያን ከልክለው፣ ያንን የሻተውን ነገር አትስጠው ማለት። እግር ቢያሰናክልህ ካንተ ቆርጥ ጣለው ማለት። እረፍት ቢሻ በቀዊም ቅጣው፣ አስተዳድረው። ሕዋሳትህን ጨልጠ ገርሚተ ሰርተ ቀጠህ አኑር ማለት። ይህን ያደረክ እንደሆነ እግዚአብሔር ካንተ ጋር ይሆናል። ስለዚህ አንቃይዶ የአይን ተጋድሎ ስለሆነ መጨፈል ለአይን ረፍቱ ነው። አንቃይዶ ግን የአይን ቅጣቱ ነው፣ ተጋድሎው ነው። ያንን እንድናደርግ ነው እየተያዘዘ። ልዑል አምላክ አለን፣ ሰማያዊ ርስት አለን፣ ሰማያዊ አባት አለን። ሀዩ ከመመላእክት ተስፋ እናደርጋለን ማለት። ምጽአተ ክርስቶስን ተስፋ የማድረግ ፍትህ የመፈለክ ነው። በሰማይ የምትኖር ሆይ አይኖቻችንን ወደ አንተ አነሳን እናነሳለን። የባሮች አይን ወደ ጌቶቻቸው እንደሆነ ቀደው ያለብሱናል፣ ቆርሰው ያጎርሱናል ብለው፣ የገረድም አይን ወደ ጌታዋ እንደሆነ እመቤቷ እንደሆነ ቀዳ ታለብሰኛለች፣ ቆርሳ ታጎርሰኛለች ብላ የገረድ አይን ወደ እመቤቷ እንደሆነ ምን አለ? ከዚያስ እንደዚሁም ሁሉ ገረድ እመቤቷ እስከምትሰጣት ሎሌ ጌታው እስኪሰጠው አይኑን ወደ ጌታው አይኗን ወደ ገረዷ እንደምታደርግ እግዚአብሔር እስኪሰጠን ድረስ ይቅር እስከሚለን ድረስ አይኖቻችንን ወደ እግዚአብሔር እናነሳለን ብሎ ነው ቅዱስ ዳዊት መዝሙር 122 ላይ ይህንን ያስተማረ። በሌላ በኩል መከራ በደረሰባችሁ ጊዜ እንግዲህ ዓለም መከራ ያገኛችኋል ብሎናል። መከራ ሲያገኛችሁ ተስፋችሁን ወደ እኔ አድርጉት ለማለት። ልብ ብላችሁ ስሙ። ተስፋችሁን ወደ እኔ አድርጉት። ይሄ ነገር ዝም ብሎ ሲሰሙት ቀላል ነው፣ ግን እንድንለማመደው ፈልጋለሁ። እኔም እናንተም ነው። ቀላል ነገር ነው። አባቶች በመጠናቸው በቅድስናቸው ደረጃ አድርገውታል። በአቅማችን ግን እኛም ይህን ማድረግ እንችላለን። እንዴት እንደምናደርገው ልንገራችሁ። ለምሳሌ እግዚአብሔርን አሰብኩት ደስም አለኝ። አሁን ሁለት ነገሮችን እንድናስብ ነው። ጌታ ኢየሱስ ክርስቶስም የጸሎት ሐሙስ ዕለት ነው አይደለም? ጌታ ኢየሱስ ክርስቶስም አይኖቹን ወደ ሰማይ አነሳ ይላል። ምን ሊያደርግ ነው? እሱ ሊሞት ነው። ምን ሊያደርግ ነው? ሊታሰር ነው። ምን ሊያደርግ ነው? ሊያዝ ነው። ምን ሊያደርግ ነው? ሊቸነከር ነው። ሊገረፍ ነው። ሊቆስል ነው። ጎኑ ሊወጋ ነው። ችንካር ሊገባበት ነው። እንዲህ እያለ አይኖቹን አነሳ ማለት ምን ማለት ነው? ወደ መከራ በቀረባችሁ ጊዜ ተስፋችሁን ወደ ሰማይ አድርጉት፣ በሰው አለኝታ አትጣሉ ነው። ልክ እንደ ዮሴፍ ማለት። ዮሴፍ ምንድን ያደረገ? ወደ ግብፅ በተሰደደ ጊዜ ከመከራው ያዳነው ማን ነው? እግዚአብሔር ነው። ወንድሞቹ እንዳይገሉት እንዲሸጥ ያደረገው እግዚአብሔር ነው። እንግደለው ሲባል እኮ ነው ይሁዳ አይ ወንድማችን ከምንገድ ቢያንስ እንሽጠው ያለ። ሰው እኮ ጎበዝ፣ በመሸጥም ከመከራ ይተርፋል። ቢያንስ እንሽጠው ተባለ፣ ተሸጠ፣ ተረፈ። ግብፅ ድሆ ገባበት፣ ደግሞ ከመቤቱ መከራ ገጠመው። ከዚያ በኋላ ደግሞ ምን አደረገ? እሱንም አሽቀንጥሮ ጥሎ ወጣ። ታሰረ። ከታሰረ በኋላ ጥበቡን ደግሞ አይቶ እንዲሁ ቁጭ ብሎ እስረኞቹን ሲመካከር ደግሞ ታይቶ ምን አደረገው? የእስረኛ አለቃ ደግሞ ተብሎ ተሾመ። አውጭ አግቢ ሆነ። በዚህ ግባ በዚህ ግባ እያለ የሚያወጣ የሚያገባ። ያንን ሲያደርግ እስረኞቹ ህልም ምን አደረጉለት? ህልም አዩ። አንዱ በሶስት ቅርጫት ስጋ ይዞ እየመጡ ወፎቹ ከራሱ ላይ ንጥቅ እያደረጉ ሲወስዱት ያያል። ሁለቱም የፈርዖን ባሮች ናቸው። አጥፍተው ታስረው ነው። አንዱ ጠጅ አሳላፊ ነው፣ አንዱ ስጋ አሳላፊ ነው። ጠጅ አሳላፊው ደግሞ 2-3 የወይን ዘለላ ይዞ እነዚያን ጠምቆ ለፈርዖን ሲያጠጣው ያያል። ደግሞ ይሄን ፍታ ሲባል ተረጎመ ዮሴፍ። አይ 3 ቅርጫት የተባሉ 3 ቀኖች ናቸው። እስከ 3 ቀን ድረስ ፈርዖን ድግስ ይደግሳል። ኋላ እዚያ ድግስ ደግሶ በአንተ የተሾመው ሰውዬ አከናውኖ ያሳልፋል። ለካ እንደዚህ ያለ ሰው ተቀምጦ የማይረባ ሰው ሹሜ ቤቴን አጥፍቸው ኑሯል ብሎ ኑ በሉት ብሎ ይገልሃል ብሎ ፈታው ልሙ። ሁለተኛው ሰው ግን ምንድን ያለ? ጠጅ አሳልፊ 3 የወይን ዘለላ ጠምቄ ለጌታ ያሳጠጣው አየሁ አለው። 3 ወይን ዘለላ 3 ቀን ነው።